ሳንል አለባት። ሰላም ሰላም። ሽፍንፍን ያለች ሴት በጨርቅ ተጠቅልሎ እንደተቀመጠ አልማዝ ማለት ናት። አቤት ንግግር ይላል። እጅሽ ላይ ምንም ቀለበት አለመኖሩን ሳይ ለፈጣሪ የጠየኩት ጥያቄ መልሱ እንደሆነ ገባኝ። አልታየህም? ሙስሊም እኮ ነኝ። ሂጃብ ለብሼ እያየኸኝ። አረ በደንብ ነው ያየሁሽ። እንደኔ ራሱ እየሰራሽ ፈጣሪ ብቻ ነው ያየሽ። የመጣህበትን ጉዳይ የረሳህ መሰለኝ። ወደ አንቺ ነው የመጣሁት። ፍቅረኛ ከሌለሽ ፍቅረኛ እንድትሆኝ ይፈልጋል። እየቀለድክ ነው እንዴ? ልዩነታችን እኮ በጣም ሰፊ ነው። የእድሜ አይደለም፣ የፊዚካል አይደለም፣ የሃይማኖት እኮ ነው። ልዩነቱ አንቺ እንደምታስቢው ከባድ አይደለም። ልዩነቱ የቋንቋ ነው፣ በግዕዝና በአረበኛ መሆኑ ብቻ። ፍቅር ደግሞ ስሜት ነው እንጂ ፊዚካል ወይም ቋንቋ ወይም ሀገር ቦታ የለውም። ካልተመቸሽ ግን መቅረት ይችላል። ከፍቅር በላይ ምንም የለም። በፍቅር ከሆነ እስማማለሁ። እንዴት አያችሁ ይሄን ቪዲዮ? ፍቅርና ሃይማኖት አይታችኋል? እንዴት ነው? ፍቅር ወይስ ሃይማኖት ነው ማስቀደም አለብን? ሐሳባችሁን ኮሜንት ላይ ጻፉልኝ። እኔ የራሴን ሐሳብ አለኝ፣ እናንተም የራሳችሁን ሐሳብ ኮሜንት ላይ ጻፉልኝ። አባቱን የማያነሳው ይወጂ ጡት ሲወርድበት ተነሳ። ሄሎ ፊሽካ። ሃሎ ሸዋዬ። አንተ አዲሱን የተዋወቅኩትን እጮኛዬን ታውቀዋለህ? አውቀዋለሁ። እንደው ብታይ አንተ እንደው ሁሉ ነገር እንደው ጡቴን እንዴት እንደሚወድልኝ ያ እንዴት እንደው ምንም የሚመሳስሉ ጉች ብለው እያለ እንደው ለሃጩ ዘርብ እስከሚለው ነው የሚያየኝ። ብታይ እንዴት እንደሚሳሳልኝ ማህድ ብቻ ነው። ሌላውስ አለ። ቶማ ጉዱን ልንገርህ እስቲ። ደግሞ ምን ሆንሽ? ያንቺ ችግርሽ ይሄ ነው እንግዲህ። አረዲያ አንተ እንደው ጠዋት ተንቅልፌ ስነሳ እንደው ወደ ሽንት ቤት እየሮጥኩ ስወጣ ተቤት እንደው ተለድቡ ለካ በነጋ በመሸዚያ እየቆመ ያየኝ ኑሯል። ያንን የጡቱን ማሰሪውን ሳላስረው እዚህ ታች ጉምብሬ ላይ ነው ለካ ይወድቆ። ወጥሽ ነው? አዎን። አረዲያ ከዚያ እንደው ፍጥጥ አርጎ ተወደደረት ይሲል ምን ሆኖ ብዬኔም ዝቅ ብዬ ሳይ ለካ እኔም እንዲሁ ያየሁት አንተ እዚያ ጉምብሬ ላይ መረሱ የዚያ ዕለት አይደለም። አንቺ ምን እኔ ልጃገረድ አይደለሁም አትይው መጀመሪያ? ሩዲያ እንዴት ልጃገረድ ነኝ እንጂ ጡቴ ብቻ እኮ ነው የወደቀ። ኧረ ይመቻችሁ። ባለሱቅ ወይ ሰላም ነው? አለን። እንዴት ነሽ? አለን። ምን ልስጥህ? እንትን ቪያግራ አለሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ እሺ። እንትን ስጪኝ መርፌ ቆየት እንዳስቀመጥኩት። ሄደ እንዴ? ስልክ ጥል ያለባት አባት ስልክህን ኖ የኔ አይደለም። ያስባል። ዘይትና ስልክ የትኛው ነው የሚበልጠው? ኧረ ሰው የለም። የኔ አይሎ እንዴ ለዘይት ያለ ነው ፍቅር። አጅሪት ዘንድሮ ምን ሱቅ ላይ ቆመሻል? ሙቲስ ወንድ ከመቀፈል አይሻልም? ወሬ ታበዣለሽ። ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር ዘይት ስጪ። እዛ ላይ ያለውን እሺ። ለኤክስሽ ሄሎ ወይ ማሪ እንዴ 5 ሊትር ዘይት እኮ 10 ሺህ ብር አሉ። ሁሌ በምትልክልኝ አካውንት ሄሎ። የዘይቱ ዋጋ ውሸቷን ነው 1499 ብር። አትመናት። ወመን ዩመን እውነት ነው ያዝብላል። ይመቻችሁ። ደርሻለሁ መሰለኝ። ማን ነው? ይቅርታ የነጹ ቤት ነው? ኢዛና ደግሞ ብለ ቤት የመጣ? ቆይ አንተ ለምን አትሆኝም? ይቅርታ እጹብ ትኖራለች? ማን ነው? ምን? እኔን ተታ ደግሞ ወደሷ ዞር? ምን ፈልገህ ነው እንዴ? ቦስ እጹብ እንቺ ቦስ ሰው ተሳስተሻል መሰለኝ። አንዳንድ ጊዜ አንተ እንደዚህ ማጭበርበር ጀመርክ? ይቅርታ እሺ ቦስ። አንቺ ነይ። አንቺ ያምሻል እንዴ? ከስራዬ ልታስባርሪኝ ነው? የምር ኢዛና አለቃሽ ነው? አዎ ነይ ሂጂና ይቅርታ ጠይቂው። ያው ሂጂ።
አቤት። ይቅርታ እንዴ ላውራ? አቤት። ይዙ በእናትህ ይቅርታ አድርግልኝ። በእኔ ምክንያት እህቴን ከስራ እንዳታባራት። ችግር የለውም ይቅርታ አድርጌልሻለሁ። ና ቶሎ እባክህ። እና እንዳልኩሽ አድርግሽ። እንዴ ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ፍቀጅ። አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር መሰሪው። ይቅርታ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። እውነት ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ ሃይ ፍቅሬ በፊት ያ ችጋራም ፍቅረኛ ያልኩ እኮ እሱ ነው። እንዴት ነው ሳምቡሳ በየመንገዱ የሚጋብዝሽ? እሱ ነው። አንተ በህይወት አለ እንዴ? አሁን አለው። ምን ልታዝዝ? ውሃ አምጣልኝ። ለእኔ ቡና አምጣልኝ። በቃ እሺ። እንዳጠጣው ደግሞ እንሂድ አይደል ማሪ? የቀረውን ደግሞ ጮርናቄ ብላበት። እሺ መቼም አትለወጭም አንቺ። ቆይ ቁም። ምንድነው እያረግሻለሽ? ለምንድን ነው ጥለኸኝ የምትሄደው? አብረን አይደል እንደ መጣ ነው። ሲጀመር ኤክስሽ ያለበት ቦታ ያመጣሽኝ ያውቅሽ። አትጮህብኝ፣ በስነ ስርዓት አዋራኝ እንድታከብረኝ። ደህና ነሽ? ደምተሻል እኮ። ምን አድርጎሽ ነው? አሁንም እንደ በፊቱ መልካም ሰው ነህ። ደህና ነሽ? አመሰግናለሁ። እሺ ቤኒ። አቤት። ባዶ ኪስን እያለ የምትሰጠኝ ፍቅርና ክብር ይበልጥብኝ ነበር። አሁን ግን አታስቢ፣ ያለፈ ነገር ነው። አዲስ ህይወት ጀመርክ ወይስ ብቻህን ነህ? አይደለም ቤኒ። ነይ ወይ ምስቱ ናት። ምን ማድረግ አይቻልም። ሰላም፣ እንዴት ነሽ? ውስጥ እየጠሩ ነው። በቃ መልካም ቀን። እሺ። ምን ማድረግ አይቻልም። ያው አንዳንድ ጊዜ የምናደርጋቸው ድርጊቶች፣ የምንሰራቸው ስራዎች ለራሳችን እንደሆነ ማሰብም ግንዛቤም ሊኖረን ይገባል ማለት ነው። መጀመሪያኑ ከሱ ጋር ሆና ቢሆን ሰላም ነበረ። ቴንክዩ። አንቺ አምሾን እንዲያቀጥልሽኝ እኮ። ይቅርታ እናት፣ ግሎብኝ እኮ ነው። ዝም በይ። አለቃሽን ነው የምጠራልሽ። አልችልም አትይ። ወይኔ ጉዴ። እሺ ቆይ አንዴ። ምንድነው? የማችል ሰራተኛ እየቀጠራችሁ አቃጠለች። ለዚህም አልከፍልም። እጹብ ከቀልብሽኝ እንጂ ከዚህ በኋላ አልታገስሽም። የእሷን ሂሳብ ደግሞ ከደሞዝሽ ነው የምቆርጠው። እጫውንስ። እሺ እባክሽ፣ የት ነው ምሳ መጋብዥኝ? ቶኝ እባክህ፣ ለራሴ ደሞዜ ተቆርጧል። እንዴ ለሱ ነው ያዘንሽው? ነይ በቃ እኔ ልጋብዝሽ። እንዴ ከምትጋብዘኝማ ብሩን ስጠኝ ካለ። አይ በግብዣ ነው የተስማማን። ወይ ግን ለምንድን ነው አባትን ማታስተዋውቅ? አስተዋውቅሻለሁ የኔ ቆንጆ። ምን አባቱ ስና ነው ዝም አቶ ጆዚ የሚገባው? አይ ሰካራም አባትን ተቀበለኝ በእናትህ። እሺ አመሰግናለሁ። ምን እዚህ ና። ወዴት ነው ጥላኝ የምትሄደው? ወደ ቤት። የማንንም ሰካራም ለመደገፍ ነው እኔን ጥላኝ የምትሄደው? ደውዬልሽ እናወራለን። አሁን ሂጂ። የኔ ልጅ ጎሽ ተባረክልኝ። ከኔ ይሄ ሰካራም በልጦብህ? ኢየሩስ እንዲህ የምታብጠለጤው አባቴ ነው። ከዚህ በኋላ አፍሽ እንዳከፍች። አባቴ? አዎ አባቴ ነው። በየጉድጓዱ ሰክሮ ነው አባትህ ነው። አንተም አባትህ ምንም ዋጋ የላችሁ። አንተም ብትሆን ለኔ ያጠቅመኝ። ትሰማለህ? አባትን እዚሁ ጥለው ከኔ ጋር የምትሄድ ከሆነ አሁንም ቢሆን እድላለሁ። እድል? እንዴት ነው ነገር? አይኔ ይበራል ተብሎ ምርኩዝ አይጣልም። ሺህ ጊዜ ልትቀሪ ትችያለሽ። ወንድ ልጅ በአባቱ አይደራደርም፣ በአባቱ እናቱና በሄቱ አይደራደርም። ና ቶሎ እባክህ። እና እንዳልኩሽ አድርግሽ። እንዴ
ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ፈቀች ያሳሰበኝ ነው ደህና ነኝ ስትል አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አየው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር አምሰሪው። እኔስ ይመቻችሁ። እንደዚህ የምታደርጉ ሰዎች ያው ከባድ ነው። እኔስ ይመቻችሁ። እላይሽ ላይ ምን ያህል አርቲፊሻል ነገር ተጠቅመሻል? ይሄ እንኳን ብዙም ከባድ አይደለም፣ ምክንያቱም እያየኸኝ ስለሆነ። አንደኛ ጸጉር፣ ሁለተኛ ሜካፕ፣ ሶስተኛ ጥፍር። መቀመጫሽን ቼክ ማድረግ ይቻላል? በቃ ይኸው እነዚህ ናቸው። እነዚህም ግን ይሄ ኖርማል ቤዚክ ያደረግናቸው ነገሮች የራስሽ ሳይሆኑ ቀርተው የበለጠ ውበት ለማድረግ ውበት ሞር ጎላ ለማድረግ ነው እንጂ ጥፍርም ያለ ጥፍር፣ ጸጉርም በናቹራል ሄር፣ ሜካፕ እንደውም እንደዚህ አይነት ሾዎች ላይ ቀረጻ ላይ ነው እንጂ የዴይሊ ላይፍ ላይ ላትጠቀመውም ትችላለህ። ይመቻችሁ። ለማንኛውም አይሴፉ እኔስ የዛሬ ቪዲዮ የኔ ይመስል ነበረ። ዘና ፈታ እንዲሁም ደግሞ እንደተማራችሁበት አልጠራጠርም። ለሌላ ጊዜም ሌላ ቪዲዮዎች ይዤላችሁ እመጣለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ስለምትተባበሩ ወይ ደግሞ ስለምትጽፉልኝ ሁሉ በጣም አመሰግናለሁ። ወዳችኋለሁ።